ናይ ሜር ቻናል ተኸታተልቲ ከመይ ቀኒኩም ድሓን ዲኹም? ኣነ ድሓን እግዚአብሔር ይመስገን በብዘለኹም ሰላም ጥዕና ክትህልው ናይ ኩሉ ግዜ ትምኒተ እዩ እና ላይክ ሸር ሰብስክራይብ ናገበርኩም መበረታትዑኒ ሓደሽቲ ዝኾንኩም ደሞ ላይክ ሸር ሰብስክራይብ ናገበርኩም መበረታትዑኒ ነባራት ደሞ ኣስተያየትኩም አይፈለየንና ንልማዓንቲ ደሞ ፀጉርና ዝኸውን ማስኪ ማለት እዩ እንደቂ ኣንስትዮ ሒና ማለት ነው እና አሰራርሓ ሒና ሄደልኩም መፅኒ አፎ ሄደልኩም ተከታተሉኒ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እና ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደግሞ ይዤ የመጣሁት ይሄን አሰራር ነው ለፀጉራችን ማለት ነው እና አስተያየታችሁና መበረታታችሁ አይለየን ላለው እና እስኪ አብረን እንስራ። እሺ አውዚ ከርከዴ አለኝ ወይም ከርከዴ በአረብኛ ከርከዴ ነው የሚባለው። ከርከዴ እዚህ ደግሞ የሽንኩርት ቅርራፍ ማለት ነው እና የሽንኩርት ቅርራፍ አለና እዚህ ደግሞ ቅንፍር ማለት ነው። እነዚህ ሶስት ነገሮች ያስፈልጉናል ማለት ነው። ሽንኩርት፣ የተቀለጠ ሽንኩርት፣ ቅንፍር እዚህ ጋር ደግሞ ከርከዴ ማለት ነው። ከዛ እዚህ ላይ ደግሞ ሒና አለኝ። እዚህ ደግሞ በልሰም ይባላል። በልሰም ለፀጉራችን ሒና ስናደርግ ጊዜ ለፀጉራችን በጣም ነው እንትን የሚያደርግልን። ሒና በተፈጥሮው ስለ ፀጉራችን ስለሚያድርቀው እኔ በልሰም አድርጌ ነው የምጠቀመው እና እስኪ አብረን እንስራ። ለፀጉራችን እንደዚህ እየሰራን መዳም ቤትም ብንሆን እየሰራን በየትንሽ ትንሹ ማለት ነው እና እስኪ አብረን እንስራ። ዛሬ አብረን እንሰራለን። ሒና ለፀጉራችን ደግሞ ብዙ ፀጉር እንትን ያድርቃልና ከዛ እኔ በልሰም አድርጌ ነው የምሰራው። ሁሉ ጊዜ በልሰም ወይም ዘይቱን አድርጌ ነው የምሰራው ማለት ነው። እሺ አሁን ይሄ ሁሉም ወደ ድስት አስገባዋለሁ ማለት ነው። ወደ ድስት አስገባለሁና ውሃ ጨምርበታለሁ። ውሃ እንደፈለጋችሁ መጠቀም ትችላላችሁ። እኔ አሁን ለሁለት ሰው ነው እየሰራው ያለው ለኔና ለጓደኛዬ ማለት ነው እና ለብዙ ሰው ከሆናችሁ ብዙ መስራት ትችላላችሁ። እኔ ግን ለሁለት ሰው ብቻ ነው እየሰራው ያለሁት። እንደዚህ አድርገን ወደ ድስት እናደርገዋለን ማለት ነው። ከዛ እሳት ላይ እንደዚህ አድርገን እናብስለዋለን ማለት ነው። ለ15 ደቂቃ ይበቃዋል። ሽንኩርትና ከርከዴ ቅንፍር ማለት ነው እና እንደዚህ ብሎ በስለንላል። 15 ደቂቃ ነው ያደረኩት እኔ ማለት ነው። ከፈለጋችሁ መቆየት ትችላላችሁ እና እንደዚህ ቀይ ነው የሚሆነው። በጣም ደስ ይላል ከለሩ እና ለሚነቃቀል ፀጉር ያበዛልና ተጠቀሙት። ስታዩት ራሱ ደስ ይላል እና ተጠቀሙ። እንደዚህ እያደረጋችሁ የመዳም ቅመሞች በመዳም ቤት ሆናችሁ እንደዚህ እንደን እየሰራችሁ ተጠቀሙ። አሪፍ ነው። ከዛ እንዲቀዘቅዝ ተዋለው ማለት ነው። ሒናውን ስንሰራ ግን ውሃው ይሄ የበሰለ ውሃውን መቀዝቀዝ አለበት። እንደዚህ ቀይ ነው የሚሆነው፣ ቀይ ስር ይመስላል እና እንዲቀዘቅዝ ተዋለው። አሁን እሳት አጥፍቼ ከዛ በኋላ አብረን እንሰራለን ማለት ነው። ከዛ እንደዚህ ያረጋን አመሰልኩት። አሁን እንደዚህ ከፈለጋችሁ ውሃ ብዙ መጨመር ትችላላችሁ። እኔ ግን ብዙ ውሃ አልፈልግም። ለዛ ነው በእንትን ያደረኩት። በደንብ መልወስ አለብን ማለት ነው። ቀላል ነው። አንዳንድ ጊዜ እንደዚህ በሰዓት ባለን ጊዜ እንደዚህ ሰርተን ለፀጉራችንም እንደዚህ መንከባከብ አለብን ማለት ነው።
በዛ እንደዚህ አድርጌ ያማሰልኩት። ከዛ በኋላ ዘይት ዘይቱን ከፈለጋችሁ ዘይት ዘይቱን መጨመር ትችላላችሁ። ዘይት ዘይቱን ማለት ነው። እኛ ብዙ ስለሆንም እንጂ ለአንድ ሰው ከሆነ ትንሽ ይበቃዋል። እኛ ሁለት ነንና በዛ በኋላ በልሰም የማያውቅ ሰው የለም። ይሄን ነው እኛ ይሄን ነው የምንጠቀመው እኔና ጓደኛዬ ማለት ነው። እና እንደዚህ አድርገን እንጀምርበታለን። ሽታ የማንወድ ሰዎች አለን። አንዳንድ እንኳን የሂናን ሽታ የማንወድ አለን እና እንደዚህ አድርጋችሁ ስታማስሉት ምንም ሽታ የለውም። መዳማችሁ ምናምን የሚያስቸግራችሁ ካሉ አንዳንድ መዳሞች ምንም ማስክ እንድናርግ አይወዱምና እንደዚህ ሽታውን እንዲቀይርልን በልሰም አድርገን ብንጠቀመው አሪፍ ነው። አያችሁ መልኩን ራሱ በጣም ደስ የሚለው። ከዛ ሰርታችሁ እኔ ኔጌ ነው የማርገው ዛሬ ሰርቼ ኔጌ ነው እየተሰራ ያለ አሁን ማለት ነው። እናንተ በተመቻችሁ ሰዓት መስራት ትችላላችሁ። ውጭ ነው ማስቀመጥ ያለባችሁ፣ ግን ፍሪጅ ውስጥ ሳይሆን ውጭ ነው ማስቀመጥ ያለባችሁ ማለት ነው። እና በልሰምና ዘይት ዘይቱን አድርጋችሁ መጨረሻ ላይ መስራት ትችላላችሁ። ቀላል ነው። መልኩን ራሱ ታዩት። እና በልሰምና ዘይት ዘይቱን እያደረጋችሁ እንደዚህ እኔ እንኳን ቀጭን አልወድም። እንደዚህ ፀጉሬ ላይ እንዲቆም ስለምፈልግ ውሃ መጨመር ትችላላችሁ ማለት ነው። የተረፋችሁ ውሃ መጨመር ትችላላችሁ። እኔ እንደዚህ ይበቃኛል። መልኩ ራሱ በጣም ደስ የሚለው ማርያምን። እና መዳማችሁ የሚያስቸግራችሁ ካሉት እንደዚህ ሰርታችሁ በቤታችሁ ተጠቀሙ እላችኋለሁ። ሞክሩት። መሞከር የሚመስል የለም። እኔ በወር 2 ጊዜ ነው የማርገው። 2 ጊዜ በወር 2 ጊዜ ብቻ ነው የማርገው። ሌላ ቀኖች በየሳምንቱ ብታጠብ ሌላ ማስክ ነው የማርገው። እና እንደዚህ እያደረጋችሁ ተጠቀሙላችኋለሁ ውድ ቤተሰቦቼ። ዛሬ የሰራሁት ይሄ ይመስላል። ሌላ የምሰራላችሁ የምትፈልጉ ካለ ኮመንት ላይ አስቀምጡልኝ፣ ሰራላችኋለሁ ማለት ነው። እና ኮመንት ላይ አስቀምጡልኝ ለመስራት ማስክ የፊትም ቢሆን የፀጉርም ቢሆን ማለት ነው ሰራላችኋለሁ። እና እንደዚህ እያደረጋችሁ ተጠቀሙ ውዶችዬ። ባዝሊን ነው የሚመስለው፣ እንደዚህ ስታይ ራሱ ባዝሊን ነው የሚመስለው ማርያም። እና በልሰም እያደረጋችሁ እንደዚህ ተጠቀሙት። ከቸኮላችሁ ለጊዜው መጠቀም ትችላላችሁ። ካልቸኮላችሁ ግን ችግር የለም። አንድ ቀን አሳድራችሁ ብትጠቀሙትም አሪፍ ነው እላችኋለሁ። ከዛ ለ2 ሰዓት 3 ሰዓት ፀጉራችሁ ላይ አቆይታችሁ ታጥቡት እና ሞክሩት። ከዛ አስተያየት ኮመንት ላይ አስቀምጡልኝና እወዳችኋለሁ ውድ ቤተሰቦቼ። ስለምታበረታቱኝ ለሁላችሁም እወዳችኋለሁና መልካም ጊዜ ይሁንላችሁ። አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። ቻው ቻው።